የመጀመሪያ ቪዲዮ 3 ፓርት ሲሪዝ አርክቴክቸር ላይ በጣም ብዙ ዲቤት የሚደረጉ ነገሮች አሉ። አሁን ለምሳሌ ሰስቴናቢሊቲ ግሪን ምናምን ይባላል። እንደዚህ አይነት ነገሮች የሚባሉ ነገሮች አሉ እና ብዙ ቲዮሪዎች አሉ አርክቴክቸር ላይ እና አሁን ከረንትሊ ሜንስትሪም ባይሆንም ማለት ነው ያው በሜንስትሪሙ አርክቴክቸር ውስጥ በሌላ ስሞች ቢጠራም በዳታ ሳይንስ የሚመራ ሜንስትሪሙ ግን በጌሚንግ ወርልድ ላይ ሳይበር ፓንክ የሚባል ቃል አለ እና ሳይበር ፓንክን ለመተንተን እሞክራለሁ አሁን እዚህ ጋር ማለት ነው። እና በሚቀጥለው ቪዲዮ ደግሞ ሶላር ፓንክን አሳጥሬ ለመተንተን እሞክራለሁ። ከዛ በኋላ ደግሞ ሁለቱ ወዴት እየሄድን ነው ስፔሻሊ ከኤአይ ጋር በሚለው ሶስተኛ ቪዲዮ እሰራለሁ። ኦኬ የኢትዮጵያ ቢሆን ስሜታዬ ታምሩ ይባላል። ልድገመው መሰለኝ። ሳይበር ፓንክ ምንጩ ጌም ነው። ከጌም እና ኮሚክ ቡኮች ናቸው። ሳይበር ፓንክ በጣም ለሰው ልጅ ማይመች፣ በጣም የሚያስጠላ፣ ለኑሮ ማይመከር፣ በቃ ማይሆን ነገር ነው። ግን ዩዝ ኬዝ አለው ስቲል ማለት ነው በጣም በሚገርም ሁኔታ እና ዩዝ ኬዙን ብገልጽላችሁ እሞክራለሁ። ግን ምን ያህል ጨለምተኛ ስለሆነ ነው የማይፈለገው። ቴክኖሎጂ ሙሉ በሙሉ ቴክኖሎጂ ያመጣውን ችግር ቴክኖሎጂ ይፈታዋል ተብሎ ስለሚታሰብ ማለት ነው። እና የቴክኖሎጂ ችግር አሁን ለምሳሌ በጣም ብዙ ዳታ ከሆነ ብዙ ዳታ የዳታ መብዛት ከሆነ ዳታውን አናላይዝ ማድረግ የሚችል ኤአይ ይመጣል ተብሎ ይታሰባል። ተግባባን አይደል? ልላችሁ የፈለኩት በቃ ልክ እንደዛ ነው የሚያስበው። የሳይበር ፓንክ እይታ እንደዛ ነው። ሙሉ በሙሉ ቴክኖሎጂ ሁሉን ነገር የመፍታት አቅም አለው ብለው ይላሉ። እና ሙቭመንቱ እንደዛ አይነት ነገር ሙቭመንትም አይደለም ያው ጌም ነው ምናምንና ብዙ ሰዎች ጋር ጸርጾ የቀረ እይታ ነው። እና በጣም ከመጽረጹ የተነሳ ኢቨን በከረንትሊ በጣም ሳይበር ፓንክ የሆኑ ከረንትሎች አሉ። ጨለማ ፋብሪካዎች የሚባሉ ከረንትሊ በዚህ ዓለም ውስጥ ጨለማ ፋብሪካዎች ምንድነው? የሰው ኢንቮልቭመንት የለውም። ፋብሪካው አውቶሜትድ ነው። ሙሉ ስራውን ሰርቶ በዛኛው ሳይድ ፕሮዳክት በዚህ ኢንፑት ይገባለታል፣ በዛኛው ሳይድ ፕሮዳክት ያወጣልናል። በዛ ደረጃ ነው ሳይበር ፓንክ ማለት ነው። ጨለማ ፋብሪካው ምንም መብራት ራሱ ያስፈልገው ማለት ነው። ማሽኖቹ ያሉ ይሰራሉ፣ በዛኛው ሳይድ ፕሮዳክት ይወጣል። እና ብዙ ደግሞ እንደዚህ አይነት ፋብሪካዎች እየመጡ ስፔሻሊ ከቴክኖሎጂ ጋር በተያያዘ ማለት ነው። በቃ እንትን እያለ ነው እየሄደ ነው ማለት ነው። ነገሩ የበለጠ እየተራመደ እየመጣ ነው። እና ሳይበር ፓንክ ኦልሞስት ሪል የመሆን ቻንሱ እንትን እያለ ነው። እንደው ናራቲቭ አያድርገውና ሙሉ ናራቲቭን ያደርገውና አርክቴክቸር ላይ ብቻ ያው ዩዝ ኬዝ ያለበት ቦታ ላይ እየገባ ነው። አርክቴክቸር ፊልድ ላይ ማለት ነው እያየ ነው። ኢንጂነሪንግ እና አርክቴክቸር ላይ እየገባ ማለት ነው። ሳይበር ፓንክ ነው። ላይክ ኮሜንት ሼር ባደረግ እንዳደረሱ ፓርቱን ደግሞ ስለ ሶላር ፓንክ እሰራለሁ። ተቃራኒ በአንጻር አለው። ተከታተሏት እንግዲህ።